በሴት ገንዘብ ነው በሴት ብር የሚኖሩ ወንዶች ይጠሉኛል ስል ወደ አንተ እያየ ስቃል። አንተ በሴት ብር ነው እንዴ የምትኖሩ? ኧረ እኔ ሰይድ አንድ ቀን አንዲትም ሴት ብር የነካ የምትለኝ የለችም። አልሐምዱሊላህ አንድ ሰው አንድ አበባ ጋር በራሱ ልሰዳ። እሺ አባን ነው አንድ ጥያቄ ልጠይቅ ከቅርታ ጋር። እሺ ያለው ቤት ወይ ደግሞ ንብረት በሁለታችሁ ስም ነው ወይስ በአንተ ብቻ ነው? አላህ በሚያይ ይሄ ነው የሚባል ንብረት የለኝም መስል። ላ ለምን አንድ በግ አይሆንም? በአንተ ስም ወይስ በሁለታችሁ? በግ ይሰያል። ያ በኔ ስም ይመዘገባል። ኦኬ አይደለም። ይሄ አቡ በሱ ስም ነው። በአንተና በሷ ስም ነው ያለው። በአንተና በሷ ስም ቢሆንም ችግር የለውም። ምን ችግር አለ? ኦኬ ማለት አሁን ቤት የሚገዙት ወንዶች ናቸው። ገባ? በራሳችሁ ሴቶች። እስኪ ሀቢባ እዚህ ላይ እስኪ የሆነ ፈተና ነገር አድርጊና እስኪ ከባሎቻችሁ ጋር እኩል ቤት የገዛችሁ ምስቶች ተመዝገቡ በያቸው። ከመቶ 10 ብታገኝ ነው 90ው ራሷንም ጭንቅላቷንም ልቧንም ሆዷንም ጭጓራዋንም እሱ ላይ አንጠልጥላ ነው ያለችው። ነገ የሆነ ነገር ዘንበል ቢል ማለት ነው ከፎቅ ላይ ወርዳለው ያዙ ይልቀቁኝ የምትለው እንደዚህ አይነት ነው። እውነት ነው። ትክክል ወላሂ። እዚህ ላይ እውነትን ነው። እዚህ ላይ እመደግፋለሁ። ብዙ ወንዶች የራሳቸውን ህይወት ለመሸጋገር ነው በአረብ ሀገር በተለይ ደስ የማይል ላይፍ አለ። ይሄ ጥሩ አይደለም። እዚህ ላይ ደግፋለሁ። በተለይ አሁን መኪና መግዛት ከፈለገ ነው ሴትን እንትን የሚለው ማን በደንብ ትሰራለች ማናት ኢጃዛ መውረድ የምታበዛው ብለው መልክ ምናምን ዘር ወይ የለም እንደዚህ የሚያደርጉ ሰዎች አሉ። በጣም ይሄ ቆሻሻ አስተያየት። ኢጃዛ ማትወጣዋና እነሱን ህይወት እያበላሹ ለትዳር የሚፈልጓት ለዛሬ ለሚፈልጉት መኪና ለመግዛት ነው የሚፈልጉት። በተለይ በፍቅር አካባቢ አንድ ሰው 7 ፍቅረኛ ያለው አለ። ምን አንሸኝ? ኧረ ከዛ በላይ ግን ሲመርጡ ኢጃዛ የምትወርደዋ ትሻላለች ወይስ ማትወርደዋ? ለገንዘብ የማትወርደውን ነው እንጂ የምትሰራው ማትወርደዋ ገንዘብ ትይዛለች። ስለዚህ ታስፈልጋለች። ኢጃዛ የምትወርደዋ ኢጃዛ ይወርደች ትበዛለች። አበሻ ሬስቶራንት ሄደች ትበላለች፣ ታጠፋለች ብሯን። ስለዚህ ኢጃዛ የምትወርደዋ መታቀፍ አለ፣ አብሮ ማደር አለ። ስንት ስቃይ ቢዚ ታደርገዋለች። እሷን አይፈልጋትም በደንብ። ኢጃዛ ማትወርደዋ ናት። አትውረጂ እያለ ይለቆታል። ኢጃዛ ስሪ፣ ገንዘብ እንያዝ ለልጆቻችን ለወደፊት ህይወታችን እያለ ይሰክሳታል። ግን ማለት ነው ባልና ሚስት ለምሳሌ ንብረት በባል ስም ከሆነ አያምጣውና ፍቺ ቢፈጸም እኮ ፍርድ ቤት እኮ ያካፍለናል። አሁን በአቦ ፋኖ ስም ቢሆን እኮ አምጣውና ፍቺ ቢፈጸም እኮ ሸሪያ ፍርድ ቤት ያካፍላቸዋል። የሴት ንብረት ነው፣ የሴት ገንዘብ ነው። ማካፈል የማይችለው በሸሪያ ሸሪያ ፍርድ ቤት ማካፈል አይችልም። ህግ ነው አይደለም። ሸሪያ ፍርድ ቤት ማካፈል አይችልም። እና በሸሪያ ፍርድ ቤት መፋታ ባዶ እጄን ይሸኛል። በህግ እንጂ በሸሪያው ከሆነ ሴት ይገባልሽ ሚዶ ሌባ ሲጀመር የምን ሸሪያ ያክልሻል? ፍቺ ስንፈጽም ታዲያ ነው ምን ትፋታው? እሱ ቤቱን በስሙ እንትን ካለ የፈለግሽውን አምጪ ያለ 1000 ዶላር አምጣልሽ። ከፈለግሽ የፈለግሽውን አምጪ በቃ ምን መልሽ ምን ይላል? ሞኞና ነው ታዲያ ሄዳ አትከስም ፍርድ ቤት የጋብቻ ወረቀት ካላት በህግ ከሆነ ትከፈላለች። በህግ ከሆነ ትከፈላለች። በሸሪያ ከሆነ ስትገባ አይ በሸሪያ የባልን ንብረት ሚስት ትውሰድ የሚል ነገር የለም። እኔ ደግሞ የሰማሁት ልጆች ካላት ቀለብ ይስፈር ይላል። ልጆች ካላት ቀለቧ ግዴታ ነው። ኦኬ እኔ ደግሞ ለው ሰው ጠይቄ እነግራችኋለሁ አልኳቸው። የሴት ንብረት ባል መካፈል አይችልም። አንዷ እሷ ሳኡዲ ናት፣ ባሏ ዱባይ ነው እና ተጣልተው እሷ ስለ ንብረት በጣም ሀሳብ ይዟት ገዝት ገብታ ጠይቃኝ። ሁሉም ኮመንት ላይ የሴት ገንዘብ ወንድ የእሷም ካለማ ያካፍላል። የእሷ ካለ እኮ ያካፍላል። የእሷ አብረው ከሆነ እንዴ ኖ የእሷ ገንዘብ ራሷ ጋር ያለው ልትፋታ ፈልጋ ንብረቷ እንዳይካፈል አትፈራች። ፍታይ ልትለው ፈልጋ ደብል ወንድ ሴትን እንደ ብሎ ይካፈላል እኮ ኮመንት ላይ ያሏት። እኔ ደግሞ አላውቅም። በፍርድ ቤት ከሆነ ይካፈላል። የሴት የወንድ ብሎ ነገር የለም። በፍርድ ቤት ከሆነ ባልና ሚስት ስማችሁ እኩል ይጻፍና አብራችሁ እኩል ጊዜው በያቸው እንጂ ሳንቲም ስቡን ካልን ደግሞ ሌላ ችግር ውስጥ እንገባለን። ለምን ሳንቲም ከሰበሰቡ ሳንቲም አላክ ከተባለ
ወንድ ይንከባለላል መሬት ላይ ማለት ነው፣ ይነጠፍላታል። ስለዛ በቃ የሚገዛው ነገር ሁሉ እኩል ትክክል። መኪናም ይሁን ቤትም ይሁን መሬትም ይሁን ስትገዙ በባልና በሚስት በሁለታችሁም ስም ሞኛቱ። እንደዛ ካልሆነ የመጀመሪያ ቤቱ ሊገዛ እምቢ ሲል መፋታት አለበት። ኤግዛክትሊ ይሄ ምልክት ነው። ይሄ ሰውዬ ሀሳቡ ቤቱ ከተገዛ በኋላ ጥሎሽ ሊሄድ ነው፣ ይዞት ንብረትሽን ይዞ ሊጠፋ ነው። ስለዚህ አይ በእኔ ስም ብቻ ይሁን ካለ ሶሪ ትይዋለሽ፣ ባይ ትይዋለሽ። 8 ሰው አንዳንድ አበባ እዛ አንዳንድ ሰዎች ግልጥ እንዲሆን አሁን በሸሪያ መልኩ ለምሳሌ እኔ ንብረት ሀብትና ንብረት አለኝ አይደለ? ሚስቴን አገባኋት፣ አግጬ መሃሯን ከፍዬ አገባኋት አይደል? አግብቻት ፍቺ ከመጣ ልጅ ካላት የልጁን ቀለብ የመስጠት ግዴታ አለበት። አልቀበልምም ካለች ልጁን የመውሰድ ግዴታ አለበት። አልቀበልም ልጁን ማልፈልግ ካለች ልጁን ማልፈልግ ካለች የምታጠባ ወይንም የምትይዝ ሴት ቀጥሮ ልጁን ማሳዝ ይችላል። ንብረት አካፍል የሚለው የእሱን ንብረት ግን እኩል ተካፈል የሚል የለም በሸሪዓ። ወላሂ አለ ሸሪዓ ላይ ወላሂ አለ። እሺ የት ላይ በምን መልኩ ካለ ንገረኝ። ሸሪዓ እኔ እህቴ አግብታ ሲፋቱ ያለውን ንብረት በሸሪዓ ትልልቅ ሼኮች ቁጭ ባሉበት ተካፍላ ወጣለች። አብራ ከበተችው ገንዘብ አለሃ እኔ ከሆነ የስ እያሉ ነው። አዋ ከገባት እኮ እንዴ ብቻ የሚያፈራው ንብረት የሚስትም ነው እኮ። ብዙ ዓመትማ ተቆየቻለሁ። ያለውን ንብረት በሐቅ ማለት ነው ሸሪዓ ይሰጣታል። የለም እኔ ግን እንደሌለ ነው የማውቀው። እኔ እንግዲህ ይካፈላሉ። አሁን እኮ እንደዚህ ነው የተጎዳው ሰው። እኔ የማውቀው እንደዛ ነው። ልጆቹን ማሳደግ ግዴታ አለበት። ልጆቹን አላሳድግም ካለች ልጆቹን የመቀበል ግዴታ አለበት። ሀቢባ ልጁን ለሌላ ጥቢ መስጠት ግዴታ አለበት። የልጅ ግዴታ አለባት። እናት እየተገደሉ ነው ኢትዮጵያ ውስጥ በልጇ። ሀቢባ እንዴት ባለፈው ሳምንት አንዱ እናቱን ገሎ ሳጥን ውስጥ ነው ምናምን ቆራርጦ እግሯን፣ እጇን፣ ጭንቅላቷን ምናምን ቆራርጦ ሳጥን ውስጥ ገብቶ ተይዞ ታሰረ። ብዙ ወጣቶች ኮሜንት ላይ እኛም እንገላለን እናቶቻችን እያሉ ነበር። ዛሬ አሁንም አንዱ ገሎ ሽንት ቤት ውስጥ ጥሏት አርዶ ማለት ነው። እናቱ የገዛ እናቱ የት ሀገር ነው? ኢትዮጵያ። ምን ላይ ነው? ምን ላይ ነው ያየከው? ስለ ህይወት እኔ ቤት መጥቶ ወንድምዮ እያለቀሰ አሁን ደውዬለት ሰማ ይችላለሁ ላመጣ ሰራተኛ ጋር ጀለስ የሚስቱ እናቱ ቤት ናት። ይመቸዋል። እየሄደ ሰራተኛዋ ጋር ይልላቸዋል። ከዛ ቃፍ ይላሉ። ይሄ ቤት ተዘጋ ማለት ነው። የእሷ ቤት ተዘግቶ እናቱ ቤት ከሰራተኛ ጋር ባልና ሚስት ሆኖ መኖር ጀመረ። በ2 ወር ውስጥ ማለት ነው። ከዛ 2 ወር ቆይታ እናትየውን ባልሽ አይፈልግሽም ወይ? ምንድን ነው አይደውልም? ለምንድን ነው የማይጠይቀው ስትል ስለ ባሏ ማንም መጥፎ ነገር ምንም እንዲል ስለማትፈልግ ሁሌ ምክንያት እሷ ውዝር ስትል የነበረው በአረብኛ ነው። ውዝር ምክንያት ማለት ነው። ምክንያት ትሰጥለታለች። ማንም እንዲጠላው አትፈልግም። ማንም ስለሱ መጥፎ እንዲያወራ አትፈልግም። በጣም ስለምትወድ ከዛ 2 ወር እናቷ ቤት እንደምንም ስታገግም በቃ እህቴ ሸኝኝ ወደ ባሌ ልሂድ ብላ አንድ ልጅ አቅፋ አንድ ልጅ አዝላ በላይ በአመት የተወለዱ ስለሆኑ እንደ መንታ አንዱን በጀርባ አዝላ አንዱን በጎና አቅፋ ቤቷ ስትመጣ ቤቷ ቁልፍ ነው። እሷ ደግሞ ቁልፍ ይዛ አልሄደችም ነበር። የዛሬ 2 ወር ስትሄድ ጎረቤት ነይ ግቢ ብለው ጎረቤት አስገብተው እንዲ አረብ ሀገር ሄድሽ መስሎን ነበር እኮ ስጠፊ እንደዚህ አረብ ሀገር ሄድሽ ነበር አልተባለም እንዴ? እንደዛ ብሎ አስወርቶ ይሆን አላውቅም። ጎረቤት ኧረ አልሄድኩም እናቴ ቤት ነበርኩታ። ምን ሆንሽ ነው እንዲጠቆርሽ የከሳሽ? አሞኝ ነው ነይ ግቢ እሺ ብለው ቡና አፍልተው ምሳ አቅርበው አንድ እንደጎረሰች ያሳደገችው የእሱ አባት ልጅ 5 ዓመት ልጅ ሆኖ አባትየው ሲሞት ያሳደገችው ልጅ ይመጣል። ህፃኑ ልጅ ማለት ነው። እና እንዴት ነህ? ምን እየበላችሁ ነው አንተና እሱ? ማን ያበስልላችኋል? ተጎዳችኋል? በሌለው ብስ ኧረ አልተጎዳንም፣ ታበስልልናለች እየበላን ነው አለ። ከዛማ ከሊት የእናትየው ሰራተኛ እንዴ እሷ ልጅ አለች እንዴ? እስካሁን ማዘር ወደ ድሬዳዋ ሲሄዱ ስራውን ለቃ አልሄደችም? እለቃለሁ ሌላ ቦታ ስራ እቀጠራለሁ ብላን ነበር አለች። ኧረ አልሄደችም አለች። እና እሺ ከማን ጋር ትተኛለች ነው? ከሱ ጋር ነዋ። ህፃን ልጅ ምን ያውቃል? ከሱ ጋር መተኛት ለሱ ኖርማል ነው የሚመስለው።
አያውቅም። ወንድና ሴት መተኛት አብሮ ማለት በቃ ልክ ማንኛውም ሰው አብሮ እንደሚተኛው እህትና ወንድም ወይም ሁለት ህፃናት አብረው እንደሚተኙት ንጹህ አይደል ህፃን ልጅ። እሺ እና የት ትተኛለች ስራት ነው አብረው ነው የሚተኙት ይዝና ያፈነደዋል። ከዛ እዛው ባለችበት ሆድ ቁርጠት ለቀቀባት በድንጋጤ። እዛ የተፈላላትንም ቡና ምሳውንም ጥላ ገብታ ሽንት ቤት እሪ ብላ አለቀሰች። ልጆቿ እዛም ይዛቸው አጥተው እሪ። ጎረቤትም አይኗን ማየት አፍረው ኦልሬዲ ጉዳዩን ያውቁ ስለነበረ ሸሹ። ከዛ አልቅሳ ሲወጣላት ከሽንት ቤት ወጣችና ልጆቿን አሁንም አንጠልጥላ ይዛ ወደ እናቱ ቤት ስትገባ ሰራተኛይቱ ማዳሙና ጥፍሯን ተሰርታ ፀጉሯን ተሰርታ ጉብ ብላ ሶፋ ላይ ቲቪ እያየች ነው። እግሯን ሰቅላ ቲቪ እያየች ነው። ስትገባ እንዲህ የመገላመጥ አስተያየት አይታት እንዲነሽም አላለቻትም። ምነው ከሳሽ ምነው ጠቆርሽም አላለቻት እንድትላት ጠብቃ ነበር። ጀለሴ የኔ የዋህ እንጃ ምን ፈልገሽ ነው የመጣሽው አለቻት። አስባችሁታል? በሁለት ወር ውስጥ ታሪክ ተቀይሮ ከሰራተኝነት ወደ መዳምነት ተቀይራ ባላን የወሰዱ ሰዓት ምን ፈልገሽ ነው የመጣሽው አለቻት። እሱን ፈልጌ ነበር ስላት ልጥራለሽ አለቻትና ደውላ ጠራችሁ። ደውላ ጠርተው መጣ። ከዛ ምን አመጣሽ?